ምን ሆነ ነው ቆይ ከባድ ጊዜ የምትለው ጊዜ መች አለ ከባድ የምትለው ሽንት ቤት ማንቋቋት ራሱ ሰው ነው የምልህ እስኪ ጠይቁልኝ ሰው አለ ለምን ነው ወደ መድረክ ማትመጣ ትዳርና ተጽዕኖ ፈጣሪነት ምን አሪፍ ነገር አለው ምን አሪፍ ያልሆነ ነገር አለው ለምንድን ነው ተሳዳቢ ሰዎች ፎሎወር ያላቸው የእምብርት ነው እንዴ የሚሰራ ሰላም በመላው ዓለም የምትከታተሉ የአንቲቲዩብ ቤተሰቦች እንደምን አላችሁ? ኮሜዲያን ያሲኖ ነኝ። አውቃለሁ በዚህ ቻናል ጠፍተናል በተደጋጋሚ ጊዜ ቃል ብንገባም ነገር ግን ወደ እናንተ እየመጣን አልነበርም። ከዚህ በኋላ ግን አይ ፕሮሚስ አለው እኔ ብቻ ሳልሆን የምትወዳቸውና የምታደንቋቸውን ሰዎች እንግዳይ አድርጌ ያሉበት ቦታ ሄጄ ካፌ ሾው የሚባል ጀምሬያለሁ። በመከታተል ላይ የምትገኙት የአንቲቲዩብ ቤተሰቦች ካፌ ሾው የተሰኘው ፕሮግራማችን ነው የመጀመሪያ ቀረጻችንን እያደረግን ነው። ከማን ጋር ነው? ተንቆሱ ጋር። ይሄ ሁሉ ከተማ ነው? አዎ ከተማ ውጭ ሀገር እኮ ነው። ውጭ ሀገር ሆኖ? አዎ ሄዳ አታውቅማ። እየሰራው ነው ብለህ ታስባለህ? በሚገባው ልክ ማለት ስለ የኔ አክልም አይደለም። አዎ ግን ይሻላል እንጂ አዎ ላይቭ አገባ ምናምን ላይቭ የገባው ነበር ለአንድ አመት ሳላቋርጥ እየሰራው ነበር አቆምኩ። ለምን ብቻ እሱ ፈልጌው ነው። ግን መላለው እኮ እየተባለ እኔ ልገባ አንዳንዴ ሰው ይመርጣል ታውቃለህ። እና ብዙ ሰዎች ሲያገኙ 1.1 ሚሊዮን ተከታይ አንተ አሁን 1.8 ሚሊዮን ሄዳል አይደል? 9 ገባው 1.9 እያወራ 1.9 ገባ። በቃ በቅርቡ ደግሞ የኔ ቤተሰቦች ሁለትንም ላታ 2 ሚሊዮን ቢያንስ አንድ 10 ቀን በኋላ ይገባል። እንዴት ያለ ኢንሻአላህ ይገባል። ምክንያቱም መሰራቸው ስራዎች ራሱ በጣም ቫይራል ያላቸው። እሺ ስለማስታወቂያ ነገር ማለት እኔ አሁን ብዙ ማስታወቂያ አልሰራም። ባይዘው በቲክታክ ላይ በነበረኝ ቆይታ ብዙ ማስታወቂያ ሰርቻለሁ ማለት አልችልም። እንትኑ በዛች ማለት ሰው ይወደሃል ምናምን ግን መላው ላይ ትንሽ ይያዝብሃል። ምንድነው ችግሩ ብለህ ታስባለህ? ብቻ ነኝ እንጃ የሰው እንትን መስላል እንጂ በኮሜዲ ዘርፍ ያሉትን ማስታወቂያ ቢሰሩ ሞር አሪፍ ነው ብዬ አስባለሁ። ለምን እይታም አለ ሰው እየተዝናና ነው ያነሳበት የሚያረጋና አሪፍ ነው ብዬ አስባለሁ። ከቲክታክ ማን ይመቻል? ከቲክታክ እኔ መቻለሁ ይመር አንዱ አንተ እኔ መቻል አንዱ ደግሞ ሌሎቹ አሁን ከኔ ካራክተሮች እንደው የምትወዳቸው የትኞቹ ናቸው? ስለ ያ የሰካራሙ ፓርት የሰካራሙ አንድ ቆጨማ አንዱ ደግሞ ያ አሰራተኛውን የገባክ ፓርት የቤት ሰራተኛ አስካለም በጣም ብዙ ሰው ይወዳታል። እነዚህ ሁለቱን ስለ ሞር ነው እንጂ ሌሎቹም ደስሎኛል። ስለ የሚደብር ያለ አይመስለኝም ካንተ። ኢንሻአላህ ስለምከታተል ቴንክ ዩ ብራዘር ስለ ከእምነት ከምን ጋር በጣም ከባድ ነው። በስታንድ አፕ ጋብዤ አልጋበዝኩም ይቅርታ አድርግልኝ። ግን በጣም ተወጣጣሪ ስለነበር ነው እንጂ ለምንድን ነው ማለት እኔ ምን አስባለሁ መሰለህ ሳይ ብዙ ካራክተሮች ይለመዱና ከዛ በኋላ የሆነ ሰዓት ይጠፋል። ገብቶሃል? እኔ እሱ ነገር ሀፕን እንዲያደርግ አልፈልግም አንተ ላይ ምክንያቱም በጣም ምርጥ አቅም ስላለ ማለት ነው። ገብቶሃል? ለምንድን ነው ወደ መድረክ ማትመጣ? ወደ መድረክ ስለ ያሰብኩ ነው። አፍ መፍቻ ቋንቋ አፋን ኦሮሞ ነው። በአፋን ኦሮሞ ለምንድን ነው ስታንድ አፕ ኮሜዲ ማይሰራው? ለምን አሰራ? ስለ አሉ እየሰሩ ያሉት ልጆች ለምሳሌ እነ ዋቆ የምልጅ አለ ኮሜዲያን በጣም ታዋቂ ነው። ታስተዋውቀኛል? ኦኬ እሷም በደንብ ነው የምሰራው። ሌሎቹም አሉ። ቡና አምጪ። ቡና ደረሰ። ቡና ደረሰ። ነይ በቃ ጭሱ እዛችሁ ጋር ይሆንና እያወራን ቡና ከመጣ እንግዲህ ፎከሴ ወደዚህ ነው። ቡና ወዳለው እኔም በጣም ስለ እኛ ሀገር ደግሞ ወደ ሉባቦር ቡና ሀገር ስለሆነ ስንት ነህ? ስኳር ስንት ነህ? 2 በቃ። ክቡራትና ክቡራን ታዳሚዎቻችን
የአንተ ቲዩብ ቤተሰቦች ሰብስክራይብ እያደረጋችሁ የመጀመሪያውን ሾው እየቀረጽን ነው። ካፌ ሾው ምንወዳቸውና ምናደንቃቸውን አርቲስቶች ተጽዕኖ ፈጣሪ ሰዎችን አልችልም ቢሉ ራሱ ያሉበት ሄደን ኢንተርቪው እናደርጋለን። ካፌ ሾው አሁን እኮ ይሄ ሾው ስማ አልችልም የሚባል ነገር አልፈልግም ነው እንጂ አልችልም ማለት አልችልም እኔ እችላለሁ ያለበት ልምጣ። ይሄን ፕሮግራም እየቀረጽን ያለነው ካሪቡ ካፌ ነው። ኢምፔሪያል አካባቢ የሚገኝ ቆንጆ ስቲም ቡና ያላቸው ቤት ነውና መታችሁ ብትጠጡ ግብዣ በኔ ነው። ግብዣ በኔ ነው። ማደግ አለበት ገብቷል። ምንም ነገር ካላደገ የመጥፋት እንትኑ ከፍተኛ ነውና እኔ እንድታድግ ፈልጋለሁ ወንድም። የእውነት እኔ ማገዝ ያለብኝን ነገር እየተጋገዝ ምናምን ሐሳብ ካንተም ወስዳቸው ነገሮች አሉ ባይዘው በጣም ቫሪያል ናቸው ስራዎች ሲምፕል ስቶሪዎች ናቸው። አሁን አንዴ በጣም ያሳቀኝ ስላልተሰራ ልንገርህ። ምግብ ሰጠችና አመሰግናለሁ ምናምን አልክና ለውሻው እኮ ነው ትላለህ ነው ለውሻው ነው መሆኑ እኮ ነው የሚያ እስኪ በለው በእናትህ እንዴት ነበር ያለች በእናትህ በለው እኔ በጣም ምግቡን ከሰጠችኝ በኋላ በቃ አመሰግናለሁ ዞር ሳልን ለውሻው እየታመኝ ስለሆነ ለውሻ ስጠናል እየተላኩ ይብላ ነው ያልከው ይብላ ይሻላል። እሺ እንካ ይሄን እሺ አመሰግናለሁ። ኧረ ና በእናትህ ውሻዋ ታመመች መሰለኝ ስጣት እስቲ ትብላ ምግቡ አዎ ለውሻ አዎ አመማት መሰለኝ ትብላ አዎ ትብላ ስጣት ውሻዋ እንዴ ወሰድላት አልኩ እኮ እሺ ለሷ ወሰድላት። የምር አንተ በሪሉም እንደዚህ ሼሚኛ ሰው ነህ የምር ብቻ ይናክልም አይደለም ግን ብቻ ፈራለሁ። ሽንት ቤት ማንቋቋት ራሱ ፈራለሁ። ሰው ነው የምልህ እስኪ ጠይቁልኝ ሰው አለ። ከዛ ሌላ ደግሞ በጣም የወደድኩልህ ቪዲዮ በጣም የወደድኩልህ ቤትህን ታከራያለህ እንዴ ተከራይተህ ምን ሆነ ነው ቆይ ባይዞይ ብቻ ለሪፍ ነበር እኮ ብራዘር ዲስ እኮ በቃ ሰች በቃ በጣም እኮ አሜዚንግ በቃ ከዛ ይዘህና አቤት ምንድነው ያልከው ሲገባ ስለ ልጁን ይዤ ሲገባ መሰለ እኔ አሁን ለምሳሌ 700 ነው የምከፍለው ልጁ ደግሞ 2000 ምናምን ከፍላለሁ አለ እና አትርፌ ልወጣ ነበር። አሜዚንግ ብሮ አሜዚንግ በጣም ምርጥ ክሪኤቲቪቲ ነው። ይኸውልህ ቲክታክ ላይ እኔ አሁን አንዳንዴ በጣም ጊዜህን የሰው ኢነርጂ ክሪኤቲቪቲህን ምናምን ተጠቅመህ በጣም ብዙ ነገር ኢንቨስት አድርገበት ቫሪያል የማይወጡ ቪዲዮዎች አሉ። እኔ በግሌ አሁን በጣም በርካታ ቪዲዮዎች ሆኖብኝ ያውቃል። ግን ደግሞ ሲምፕል ስቶሪ ሲምፕል ነው። ይሄ እኮ ሲምፕል እኮ እርግጠኛ ነኝ ባለቤትህ ባይዘው በጣም ጎበዝ ነች ጎበዝ ናት አይደለ? በጣም ጎበዝ ነች፣ ሰፖርቲቭ ነች እና ሲምፕል በሆነ ወይ ነው የምትሰሩት እና አጋዥም አለ። እናውራ ስለ ትዳር እኔ አላገባሁም ባይዘው ትመክረኛለህ እስካሁን ለማግባት ያሲኖ እንደ ፋንዲሻ ነው ድስት ውስጥ እንዳለ ፋንዲሻ ነው እኮ ይባላል። አርፌ መቀመጥ አልችልም። በቃ ያቺን ዩዘር ኔም አርጋታ ትዳርና ተጽዕኖ ፈጣሪነት ምን አሪፍ ነገር አለው፣ ምን አሪፍ ያልሆነ ነገር አለው? አሪፍ ነገር አለው ስለ እኔ አንዳንዴ አሁን የምፈራው ኮመንት ላይ አሁን ቤቢ ምናምን ይሉኛል። ካገባው በኋላ ቤቢ ካልኩኝ እርግጠኛ ነኝ ፖሊስና ህብረተሰብ ላይ ባለቤት ትቀርባለች ገላክ። እስኪ አሪፍ ነገሩን ንገረኝ። እኛው ለተሆነና የወጣ ነው። ኦኬ ስንወጣ እንደጀመርኩ አብረን እያለን ነው ባይዘው ወደዚህ የመጣሁት እንጂ ከሷ በፊት አይደለም ሚዲያ ጀመርኩ። ኦኬ አብረን እያለን እና ለኔ አሪፍ ነው ባይዘው ስለ እሷ እንደ ካሜራማን አሁን ለካሜራማን ወጪ አላወጣም። ትወናም ከኔ ጋር ስለምትሰራ ኦኬ ጎበዝ ነች። ትወና ትሰራለች። አዎ ስለ ትሰራለች። እኔ ሳውንዷን ብዙን ጊዜ የምሰማው እሷን ሳውንዷን ነውና ሳውንዷን ነው የምሰማው። ትሰራለች ግን እኔ ፈልጌው ነው
በጣም አሪፍ ነው። ከካሜራ ጀርባ እንድትሆን ፈልጌው ነው። ኦኬ ዋው አሜዚንግ የእውነት። እሺ የሚጣናትን ፎሎ አድርጉ። ፎሎ እያደረጋችሁ ነው። ባይዘው አይ 500,000 እየሄደች ነው። ባይዘው በጣም እየሄደላት ነው። አዎ በቅርብ ነው የከፈትነው። አሁን 300,000 ደርሳለች። ብቻ እየሄደ ነው በደንብ። የምታረጋቸው በቀን ውሎ ውስጥ የምታረጋቸው በተደጋጋሚ የምታረጋቸው ነገሮች ምንድን ናቸው? አንተ ስልክ ማየት። ስፖርት ሰራለህ? አልሰራም። የኔ ሰውነት አይተዋል። ስፖርት አዎ አይተት ሹፍ ለምን ነው ስፖርት ማሰራው? ብቻ አሞኝ አሞኝ ስለ እንትን ነው ቪዲዮ ያለው ጧት ፑሽ አፕ ያለው ግን ሰውነት አሪፍ ነው። ባይዘው ስፖርት እንደማይሰራ ሰው አይደለም። የሆነ ጊዜ ድንገር እሺ አምቦ ነበርኩና ዋና መልመድ አለብኝ ብዬ ያሰብኩ በምን ትሬኒንግ እንዳደረኩ ታውቃለህ? በቪዲዮ። እንዴት ስለ ሰው አንተ ዋና ቦታ ሄደህ አይደል ትሬኒንግ የምታረገው? እኔ ትሬኒንግ የሚያሰሩ ቪዲዮዎች እያየው በቃ አሁን እየለመድኩ ነው። ስለ እንደዚህ ዝም ብለህ አየር ላይ እንደ ስፖርትማ መስራት አለብን። አይ ነው እያሰብኩ ነው። ብቻ ጠዋት እነሳና አንድ ቀን እሰራለሁ። ከዛው ነገ ልሂድ ምናምን በምን እኔ አሁን በዙሪያዬ ሰዎች አሉና ፉከራቸው ብታይ ስፖርት ይጀምራሉ፣ ትጥቅ ይገዛሉ። በቃ ይሄ ፕሮቲን ሼክ የማይገዛ ነገር የለም። ምግቡ ይሰበሰባል ነው ማለት። ከዛ በኋላ 2 ቀን ይሄዳል። 2 ቀን ትጥቃቸውን ይዘው ሰፈር ሲዞሩ ነው ብታያቸው። ሰፈር ዞሩ አስተዋውቁ ነው የሚገቡት። ግን ታምነኛለህ? አንድ ሳምንት አይሰሩ። እኔ ክብደቱን ላገዝቼ ለጓደኞቼ ነው የምሰጠው። ማሚ ላይ ብራዘር አማና አለን ይመስገን። ማሚ ላይ ሉቃስ ምን ወደ ድምጻይ እሺ አትሰራ ስፖርት ግን እንጀምራለን። አይ በቅርብ ስለ ከዚህ እንደሄድኩ ራሱ የሚመዘገብ ይመስለኛል። አይዋ አይ ጀስት ባለው ነገር ቤት ውስጥ መጀመር ነው። ብዙ ሰው መጀመሩ ይሄ ማስቀጠሉ ነው እኮ የሚከብደው። ምንም ነገር ኮንሲስተንሲ ነው እንጂ የሚከብደው። እና በስፖርት እንደኔ ለጉራ አይደለም። እኔ እኮ ጉረኛ ነኝ። ጉራ እኔ ሶሻል ሚዲያ ላይ ሰውነቴን ለቃ እንትን እያደረኩኝ ቅርጽርጽ እያልኩኝ ምን አለቃለሁ። ይሄማ ኤአይ ነው ይሉኛል። ኩም ሊያደርጉ ባይዘይ መስተን እኔ ራሴ ደነገጥኩ። ስለ አንዳንድ ሰው ቪዲዮ ሲሰራ ስፖርት የሚሰራ ሰው አትመስልም። ግን አይቻለሁ። የለቀቀውን ቪዲዮ ነው ፎቶ ነው ያየሁት። ፎቶ ፌስቡክ ላይ እና ስፖርት በጣም አሪፍ ነገር ነው። እና በልጅነቴ እምብርቴን አልቋጠሯትም እና እሷ ትንሽ ብጥ ያለች ነች። ከደረት ይልቅ እምብርት ትልቅ ነው እና ይላል አንዳንድ ሰው። በቃ እኔም አንድ ኮሜንት አንብቤያለሁ። ምንድን ነው እንዴ የእምብርት ነው እንዴ የሚሰራ? እና አሪፍ አቋም ነው ያለ። ለምን አትወዳደርም? እኔ ለውድድር ለጤና ማለት ይኸውልህ ይሄ እንዴት ነው ኮሜዲው ላይ በህይወትህም ጭምር የምትቀልድ ነው ማለት። በህይወታችን እየቀለድን ነው ሰዎች የምናስቀው፣ ግን ላይፍ ሲሪየስ አይደለም። ሲሪየስ በኮሜዲ ሲሪየስ ቢዝነስ ነው ምናምን የሚባል ነገር አለ። እንግሊዘኛም ባይዘው እየጨመረ ነው። ግን ህይወት ላይ አንቀልድም ነው። ገብተዋል። አንድ ኮሜዲያን በሱስ በመጠጥ በምናምን መጎዳት የለበትም። ጤናውን መጠበቅ አለበት። ስፖርት ስትሰራ አይምሮህም ንቃተ ህሊናው ከፍ እያለ ነው የሚመጣው። ከዛ አኳያ ነው እንጂ ከማንም ጋር ለመጣላት ተንኮሱ ልታስቀጠቅጠኝ ነው እንዴ? ምን ያህል ኢንተርቪዎችን ሰጠ እስኪ አሁን በቅርቡ ብቻ? በቅርብ ተፈላጊ ይሆናል። የትኛውም ቻናል ላይ ብትሄድ ባይዘው ተፈላጊ ነው። ስለ ሁሉም ቦታ መሄድም ጥሩ አይደለም ብዬ ስለሚያስበው ብቻ እየሄድኩ አይደለም ነው። ቴንክ ዩ ሶ ማች እኔን አክብረኝ ስለመጣህ ግን ወንድሜ ስለምወድና የአንተን ስራ በጣም ስለምከታተል ስለምመቸኝ ቴንክ ዩ ሶ ማች። አሁን በቅርቡ መለቀው አዲስ ስታንዳፕ አለና የፊታችን አርብ በጣም በርካታ አርቲስቶች ተገኙበት፣ ወዳጆቻችን በተገኙበት በጣም የረጅም ሰዓት አዝናኝ የሆነ ስታንዳፕ ኮሜዲ ሾው የፊታችን አርብ ይለቀቃል እና የአንተም ዩቲዩብ ቤተሰቦች ወዳጆች እንዲያዩ ጋብዝልኝ እና አንተ ዩቲዩብንም ሰብስክራይብ እንዲያደርጉ እንድትነግርልኝ የምፈልግ።
ባይዘይ አንቲቲዩብ ሰብስክራይብ ያላረገ ሰው አለ ብዬ አልገምትም ነበር። ስላልሰሙ ነው። የለም ሰብስክራይብ እያረጋችሁ ሰብስክራይብ እንዲያደርጉ ሊንክ ይደረጋል። ኮፒ ሊንክ ሞክሩ። እና በስተመጨረሻ ማንሳት እንፈልጋቸው ሀሳቦች ምን መሰለህ? ሶሻል ሚዲያ በመልካም ጎኑ ከሚጠቀሙት ወገኖቹ እኛ ነን ብዬ አስባለሁ። sometimes ይሆን ልንስት እንችላለን፣ ግን አሁን ግን አንዳንዴ ሶሻል ሚዲያ ላይ ስታይ ያልተገቡ ነገሮች ይደረጋሉና ደስ የማይሉ ነገሮች ይደረጋሉና እኛን ለሚያዩ ለሚከተሉ ወዳጆቻችን ወይም ታናናሾቻችን ምን ማለት ትፈልጋለህ? ሶሻል ሚዲያ እንዴት መያዝ አለበት? ስለ አካውንት በኋላ እንደኔ ሐሳብ ነው ልጅ አለች። ኦኬ ልጄ ነገ እኔን ቪዲዮ ስታይ በቃ ደስተኛ መሆን ነው ያለባት እንጂ በኔ መሸማቀቅ የለባትም። በትክክል እና ነገን እያሰብክ ዛሬ ምስት ባይኖር ልጅ ባይኖር ራሱ እሱን እያሰብክ አርቀ ስታስበው ከእንደዚህ አይነት ነገሮች ራስን ትጠብቃለህ ብዬ አስባለሁ። አንተ ነው መንገድ ላይ ልጆች ተንኮሱ ይላል። በየትኛው ስም ነው የሚጠሩ? አንተ እኔ ነው መንገድ ላይ ቆጫማ አሁን መሰለህ ደስ ሲል ቤቴ ራሱ ከነሱ ትምህርት ቤት አካባቢ ነውና እያንኳኩ ነው የምጠይቀው። የምር አንኳኩ ትምህርት ቤት አንኳኩ በቃ የምር ነው የሚወዱ። ስለ 1 ሚሊዮን እነሱ ነው መስጠኝ። ዋው በጣም ነው ልጆች የሚከተሉ። ፋሚሊ ራሱ አንዳንዴ በቃ በውስጥ ስልክ እየተቀበሉ ልጃቸው ራሱ በቃ ሰላም እንድል ምናምን እንደዚህ ብቻ በጣም ነው የሚያዩት። ዋው በጣም ደስ። እኔ አሁን ቅርብ ጊዜ ከድሬዳዋ የመጡ ቤተሰቦች ናቸውና ደብረ ዘይት አካባቢ እየተመገቡ እኔ ለሆነ ገብቼ እኔም ልመገብ እና ልጆቻቸው እየሮጡ መጡ። ከድሬዳዋ ነው የመጡት። ገብቷል። ሁሌ ነው መናይ ምናምን ሲሉን ቤተሰቦቻቸው በቃ ባይዘው ልጅ ከወደደ ቤተሰቡም ይወዳል። ልጆቻችን በቃ ልጆቹ በጣም እንትን ሲሉ አይቼ ኦፍ ኮርስ በቃ ሶሻል ሚዲያ ላይ መጠንቀቅ አለብኝ ማለት ነው። በቃ መሰረት እኔ ራሴ እሱን ነው የሚያስበው። ባይዘው ስለ ፋሚሊ እና ቪዲዮ ቢሆን ኦኬ ገብተው ወጣቱ እያየ ቤተሰብ ደግሞ የሚሸማቀቁ ከሆነ ብቻ እንደኔ እንደዚህ አይነት ጥንቃቄ ነው። ያው ልጆች ማየት ከጀመሩ ካዩት በኋላ መንገድ ላይ ልጆች ሰላም ካሉን በኋላ በጣም እጠነቀቃለሁ። ገብተው እና እንደዛ ነው። እንደው ማይመች ኮንተንት ምንድነው ሶሻል ሚዲያ ላይ ማይመች? የማይመችኝ ብዙ ናቸው። እኔ አሁን ማይመችኝ ያለው አሁን ማይመችኝ ኮንተንቶች አሉ። አሁን ለምሳሌ ሰውነታቸውን እየገላለጡ የሚጨፍሩ ሴቶች ምናምን ብዙም አይመችኝ። ባይዘው እኔም እንደዛው ገብቶሃል። አንዱ ደግሞ በስድብ ምክንያቱም ሴት ልጅ ክብር ስላላት ማለት ነው። ክብር ስላላት በእንደዚህ አይነት መንገድ ሳይ ብዙም ደስ አይለኝም። አዎ ልክ ነው። ለዛ ነው አስካል ላይ ተጠብጥብ አይደለ ደስ አይልም። በስድብ እንዳልከው ደግሞ ያው ስድብ ብቻ ያው ያወቅ የምታረገው ነገር ባይዘይ ሳታውቀው አይደለምና ጥንቃቄ በጣም ጥንቃቄ ይፈልጋል። ሚዲያ ለምንድን ነው ተሳዳቢ ሰዎች ፎሎወር ያላቸው? እሱን ነው እኔ ማንን ልጠይቅ እያልኩ ማንን እንጠይቅ? ለምንድን ነው ተሳዳቢ ሰዎች የምትከተሉት? እና አጭር ጥያቄ ልጠይቅህ። ከባድ ጊዜ የምትለው ጊዜ መች አለፍክ? ከባድ የምትለው ስለ ብዙም አላስታውሰውም። ስለ ብዙ ስለሆኑ ብቻ ያው ከባድ ጊዜያቶችን በምን አለፍክ? እንዴት አለፍካቸው? እኔ ስለ ተስፋ አልቆርጥም። ኦኬ በከባድ ጊዜያት ውስጥ ሆኜ ራሱ በጣም ተስፋ ይሰማኛል። በአንድ በኩል እጸልያለሁ። በቃ መጽሐፍ ቅዱስ አነባለሁ። ስለ በቃ በመንፈሳዊ ነገር ጋር የተያያዘ ኑሮ ስላለኝ ተስፋም ቆርጬ አላውቅም። ስለ አሉ ይመጣሉ፣ ግን በአንድ በኩል ደግሞ አነባለሁ። ሳይኮሎጂ መጽሐፎችን አነባለሁ። የምርህን ነው? እስኪ በጣም የምትወዳቸው ሳይኮሎጂ መጽሐፎች? ስለ በብዛት በኦሮምኛ በአፋን ኦሮሞ ለምሳሌ በአፋን ኦሮሞ የተተረጎሙ ናቸው? አዎ አሉ። እንደዚሁ ብዙ መጽሐፎች አሉ። ባይዘው እኔ ከድሮ እስኪ አይ በጣም መጽሐፍ መግዛት ይመቸኛል። የምርህን ነው? በጣም አንድ አይነት እኔ አልገዛም ጋይስ፣ ገዝቼ አላስቀምጥም። ያው ምስክር፣ ያው ካሜራማን ምን
ምንድን ነው አልኩህ አንተ አታነበውም አነባለሁ እሺ የምርህን ነው ገዝተህ ታስቀምጣለህ ለቤቴው ቤት ነው ብዬ የሚያስበው ራሱ ቆይ እኔ ስልኬ ላይ ያሳያለሁ እኔ ራሱ ገዝቼ ያስቀመጥኳቸው ግን አነባቸዋለሁ ብዛታቸውን ቆይ ላሳይ ይኸውልህ ሉክ ይኸው አቤት ያሉ መጽሐፍቶች ናቸውና ሳይኮሎጂ ይበዛሉ ኦልሞስት 100 ምናምን መጽሐፍት አሉ ግን እኔ ወደፊት ማሰበው ቤቴ ሙልት አንድ ግድግዳ ሙሉ ተመሳሳይ ጸባይ ነው ያለነው የምር እግዚአብሔር አንድ ክፍል ደግሞ ወደፊት እያደገ ሲመጣ አንድ ክፍል የንባብ ቤት ዋው እኔ ራሱ መሰለ እሺ ክላስ አለኝ ሰላ አንዳንዴ ገብቼ ቁጭም አንድ ነገር አለ ማሰብ ስፈልግ ቤት ውስጥ ብቻ አይመቀመጥ ስለኛል ኦኬ በቃ የራሴን ላይብራሪ እግዚአብሔርን ስለ አንድ ቀን ምን ሆንኩ መሰለ ለስራ ሂጄ በነበረኝ ብር መጽሐፍ 3 መጽሐፍ ገዛውና የትራንስፖርት ነው እንትን ያለ እግዚአብሔርን በጣም ምርጥ ባላነብ ራሱ መግዛት ላይ አንደኛ እሺ እዚህ ይሄን የሚከታተሉ ሰዎች አሉ እኔም ማንበብ እወዳለሁ በውሎዬ ውስጥ 30 ደቂቃም 20 ደቂቃም ትሆን ሳላነብ አሉልም እስቲ ማንበብ እየፈለጉ ግን ማንበብ ኢነርጂውን የሚያጡ በጣም ብዙ ወጣቶች አሉ እንዴት ይለማመዱ በትንሽ መጀመር አይደለ አንድ ፔጅ መጀመር ከዛ በኋላ ግዴታ እስኪደብር እኔ አሁን እንዴት ተለማመድኩኝ እስኪደብረኝ ድረስ አላነብም አጓጊ ቦታ ጋር አቋርጣለሁ ከዛ በኋላ ነገ የመጀመሪያ ኢነርጂ ይኖረኛል ማለት ነው ምን ትልልኛለህ እኔ ያው ምን አረጋለሁ መሰለህ ባይዞይ ስልችት ነው የምልህ መጽሐፍ ግን አንዳንዴ ሳይኮሎጂ ያነበብ ልብ ወለድ መጽሐፎች ስለ በጣም አጓጊ የሆኑት መጽሐፎች ነው ትሬኒንግ የምታረገው እኔ ያው ለምሳሌ ሰጀስት አታርግልን ለምሳሌ አሁን አንተ የጀመርክባቸው ነው አሁን ከልብ ወለድ የአሌክስ አብርሃምን መጽሐፍ ድሮንትን ነው ስለ ከአማርኛም ባለው ምለው ምንድነው እስማቂ ወርቁ የኢስማክ ወርቁ በደንብ ራሱ አላነብም ዴርቶ ጋር ጎበዝ አማርኛ ያሰገረኝ ራሱ ዋው ስለ ውሻ ምናምን እንትን ያለው በጣም ጎበዝ ነው ማለት በጣም ብቻ አማርኛ ክቡር ድንጋይ እሱ መጽሐፍ ክቡር ድንጋይ ይባላል እኔም አንብቤዋለሁ እሱን እስከ መጨረሻ ስለ የሚገርም ነገር በደንብ ማንበብ አልችልም ነበር አማርኛ በመጽሐፍ ነው ያነበብኩ መጽሐውን በደንብ ጽፋለሁ በደንብ አነባለሁ ገዝቼ ከሚያነበው የመጣ ራስህን ያስተማርከው ማለት ነው ስለ ትምህርት ቤትም አንድ ሳብጀክት ተምሬያለሁ ግን ራሴን ነው መጽሐፎቹን እገዛለሁ ኦኬ እና አነባለሁ በኦሮምኛም አሉ በብዛት ስለ አነባለሁ እኔ አሁን አፋን ኦሮሞ በቢሾፍቱ ላይ ነው ተወልጄ ያደኩት ግን ብለምድ በጣም ደስ ይለኛል ገብቶሃል መለማመድ እፈልጋለሁ ነው ሶ ለመለማመድ ምንድነው ማድረግ ያለብኝ የሚያዋራ ሰው ነው አሁን አፋን ኦሮሞ የሚያወሩ ጓደኞች አሉኝ ግን አዋሩኝ ስላቸው 2 ቀን ምናምን ያወሩና ከዛ በቃ ግን ኮንሲስተንሲ ይፈልጋል ስለ እኔ ኦሮምኛ የሚከብድ መስለኛል ትንሽ አይደለ ጀስት ግን የሚያዋራ ሰው ካለ አይ አጠገቡ ሰው ብኖርና በቃ ስለ 100% ፍላጎት ይፈልጋል 50% ሳይሆን 100% እንጂ እኔ አሁን ለምሳሌ ይከብዳል ብዬ ነው የሚያስበው ለምሳሌ ኦሮሚያ በጣም ሰፊ ናት አሁን ቦረና የሚወራው አርሲ የሚወራው ሉባቡር ወለጋ ስለ የሆነ የተለያዩ ትንሽ ለአዲሶቹ ይከብዳል ጀስት ግን ፕራክቲስ ሜክስ ዩ ፐርፌክት ልምምድ ነው እኔ ነግሬሃለሁ ቅድም አይደለ ስልጥኛ ቤተሰቦች ቋንቋ ተናጋሪ ናቸውና ቤት ውስጥ ሲወራ የተወሰነ መሞከር ጀመርኩ አሁን ለምሳሌ ላስተዋውቅልህ ታንዞ አማይ ካፌ ሾው ኢሊዋን ኢታይጣማ ማን ኢሊዋን ሱማማኒ ስማማን ጣማማ ያልከኝ ነው አይደለ ቅመጣላጣለ አላልኩ አኩታንዞ አማይ ካፌ ሾው ሁሉ ነገር መጫን ተወዶማ በደንብ ጎበዝ አይደለም ግን አክቹሊ ግን እየተለማመድኩ ባንሰማም እናቃለን የሆነች ጋፕ እና ፕራክቲስ ነው በቃ ልምምድ ነው ዋናው አይምሮህን ማዘጋጀት ነው ለዛ ነገር ፕራክቲስ ነው ተንኮሱ እንግዲህ ጥሪና ክብረ እዚህ ድረስ መጥተህ ስላወራን በጣም ደስ ብሎኛል ግን እንደማብቂያ መጨረሻ ላይ የምትቀመጥ አንዱ ቪዲዮ ውጪ እንሰራለን ቆንጆ ኮንተንት እንለቅላችኋለን ፕሮሚስ ግባ እዚች ጋር እምቢሊል ነው ለምን የሰራነው አናወርድም አይደለም እኔ እናንተ ብቻ ነው እንትን የምንለው ቆንጆ ቪዲዮ ጠብቁ
አሪፍ ኮንተንት ጠብቁ። ሰብስክራይብ ካረጉ ነው ሰብስክራይብ አድርጉ። ሰብስክራይብ አድርጉ። በቃሽ የተንኮሱን ቤተሰቦች ሰብስክራይብ አድርጉ። የኔ ቤተሰቦች ሂዱና ተንኮሱ። ያንተ ዩቲዩብ ቻናል ማን ነው? ተንኮሱ በምለው አሁን 85000 አካባቢ 85000። ስለዚህ 100000 እንምላት ማለት ነው። ካንተ ጋር ደግሞ ይምጡ ወደኔ። አዎ ወደዛም የሱን ሰብስክራይብ ያደርጋችሁ። ካፌ ሾው ነው በአንቲቲዩብ ጀምሯል። የመጀመሪያ እንግዳችን ለታሪክ ይቀመጥ ተንኮሱ ነበረ። በቀጣይ እንግዳ እስከምንገናኝ ድረስ ጠብቁ። እንወዳችኋለን። ሐሳብ አስተያየት ካላችሁ አስቀምጡልን ኮሜንት ላይ። ይሄን ቪዲዮ ሼር አድርጉ። ወዳችኋለሁ። አመሰግናለሁ። ተንኮሱ ያራዳል። ይመሻባት። መልካም ጊዜ